ስሜ አለማየሁ ቁጭቶ ይባላል። በላቭ ኢን አክሽን ኢትዮጵያ የደቡብ ምዕራብ ኢትዮጵያ ክልል አስተባባሪ ኮኦርዲኔተር ነኝ። ላቭ ኢን አክሽን ኢትዮጵያ በመሰረቱ ስንነሳ ለደቡብ ምዕራብ ኢትዮጵያ ክልል ሁለተኛ ስራው ነው። የመጀመሪያው ስራ በ8 ወረዳዎች ላይ በደቡብ ምዕራብ ኢትዮጵያ በኢትዮጵያ ሶሻል አካውንታቢሊቲ ፕሮግራም 3 ተብሎ ማህበራዊ ተጠያቂነት ፕሮግራም ሰርተናል። ይህም ከታች ስንነሳ በሎሚያ ቦሳ ወይም ገሳ የሚባል ቦታ ተርጫ መቶ ከፋ ውስጥ ደግሞ ጊምቦ ቢጣና ጨና እንዲሁም ቤንች ሸኮ ውስጥ ሸኮ ወረዳ ሸቤንች ወረዳና እንዲሁም ሸካ ዞን ውስጥ አንድራቻን ሰርተናል። ይህም ከመጀመሪያ ከአዌርነስ ክሬቲንግ ጀምረን አልፎ ሲአርሲ ሰርቬ በየቤቱ ገብተን ሰርተን በእያንዳንዱ ወረዳ 198 ሰዎችን ሰርተን እንደው አልፈን ኢንተርፌስ ሚቲንግ እና ቫሊዴሽን ፕሮግራም ሰርተን ባለንበት ሰዓት ነው። ይህ ሁለተኛ ፕሮግራም ደግሞ በሱስ አምጪ ወይ አንቲ ድራግ ላይ ሱስ አምጪ ነገሮችን ማስወገድና ወጣቱን ሱስ ውስጥ የገቡትን ማውጣት አዳዲሶች ደግሞ እንዳይገቡ ወጣቱን ደግሞ ከዛም አውጥቶ አምራች ዜጋ እንዲሆን የምሰራ ለማድረግ የመጣ ፕሮጀክት ነው ማለት ነው። ስሜ ዶክተር ሳህለ ሲታ እባላለሁ። በላቭ ኢን አክሽን የሚባለው ድርጅት ውስጥ የኤችአይቪ ኤድስ ቤተሰብ ላይ ተኮር ያደረገ የኤችአይቪ ኤድስ ፕሪቬንሽን ኬር ኤንድ ትሪትመንት ፕሮግራም ዳይሬክተር ነኝ። አሁን ሊያ ድርጅት እዚህ ጋር የሚሰራው የሀገራችን ትልቁ አብዛኛውን ክፍል የሚይዘው ወጣት ምርታማ ጤናማ ሆኖ የሚፈለገውን አስተዋጽኦ እንዲያደርግ ይሄ የከፋውን ችግር ከዛ ለማውጣት ነው እና ለዛ ደግሞ የናንተ ምን ጊዜም እናንተን ያላሳተፈ የትም ያው ለማህበረሰቡ ግንዛቤ ለማስጨበጥ ሁሉን ተደራሽ ለማድረግ የመጀመሪያው ሚዲያ ነው። ስለዚህ እናንተም በተገኘው አጋጣሚ እኛ አሁን የምናሰራጫቸው ነገሮች አሉ። የወጣቱ ጉዳይ ሁላችንም ይመለከታል፣ አይመለከተንም የምንል ሰዎች የለም። ስለዚህ በተገኘው አጋጣሚ እነዚህ አደገኛ መድኃኒቶችና እጽ የሚያስይዙ ጫት፣ ሲጋራ፣ አልኮል ከነዚህ ነገሮች ወጣቱ እንዲቆጠብ የበኩላቸውን አስተዋጽኦ በጋራ ለመስራት ባገኘነው አጋጣሚ በጋራ መስራት ባለንበትንም እንድንሰራ የሚለው ነው ማስተላለፍ የምፈልገው። ወጣቱ እንዳቂም የሚቃምበት ቦታ ላይ ክልከላ ማድረግ የባለድርሻ አካላት፣ የጸጥታ አካላት፣ የጤና ባለሙያዎች፣ የትምህርት ቤት የሴክተር የተለያዩ ሴክተር ባለሙያዎችን ሳይሆን ተማርን የሚሉ እያንዳንዱ ሰዎች በዚህ ጉዳይ ላይ ጣልቃ በመግባት ወጣቱ ከሱስ ወጥቶ አምራች እንዲሆን ቢሆን ነው የሚሻለው። ቱክሞር ቀራጌ ይባላል። የቴፒ ከተማ ጤና ጽህፈት ቤት ኃላፊ ነው። ይሄ ስልጣና እንግዲህ አንድ ስልጣና ሲሰጥ ሰልጣኞች ከስልጣናው ምን ይጠበቃል ወይም ከሰልጣኞች ምንድነው በሰለጠኑ ስልጣና ላይ የሚያበረክቱት አስተዋጽኦ ሲባል በወጣቱ ሆነ በሌሎች ወጣቱ በሱስ ውስጥ የገባው ለሱስ ተገዢ የሆነውንም ወጣት ሆነ ለቀጣይ ወደ ሱስ ውስጥ ይገባሉ ተብሎ አስጊ ከሆኑ ወጣቶችን የባህሪ ለውጥ ማምጣት ነው ብዬ ነው ማስበው። ምክንያቱም ወጣቱን ስለ ሱስ አስከፊነት ምን ነግረው ከሆነ ወደ ሱስ ዓለም ላይ ይቀላቀል ወይም በሱስ ተገዢ ላይሆን ይችላል። ሱስ ውስጥ የገባውን ደግሞ የባህሪ ለውጥ እንዲያመጣ ድጋፍ ማድረግ፣ ክትትል ማድረግ፣ እሱን የባህሪ ለውጥ እንዲያገኙ የአዳዲስ የሆኑ ኢኒሼቲቮችን በስልጠና መልክ በግንዛቤ ማስጨበጫ መልክ መስጠትና ሌሎች ደግሞ በሌሎች አጋዥ አካላት ጋር ተቀላቅለን ወደ ሱስ ማገገሚያ ወደ ዩኒቨርሲቲዎችም ወደ ሌላ አካላት ገብቶ ያ ሰው እንዲታገዝ ማድረግ ነው ከኛ የሚጠበቀው ብዬ ነው ወስደው። እስራኤል ጥበቡ እባላለሁ። ያው የመጣሁት ከቴፒ ከተማ ባህል ቱሪዝም ጽህፈት ቤት በምክትል ኃላፊነት ነው እያገለገልኩ ያለው። ስልጠናውን እንደ ማህበረሰብ አሁን ካለንበት ችግር አንጻር በጣም ሰፊ የሆነ እውቀትን ጨብጠንበታል። ምክንያቱም ማህበረሰባችን አሁን ከሱስ ጋር ተያይዞ ያለበት የወጣቱ ስብዕና ጋር ተያይዞ ያለው በጣም ሰፊ የሆነ ችግር ይታያል እንደ ማህበረሰብ እንደ አካባቢያችን ላይ። ስለዚህ ይህን ስልጠና ወይ ደግሞ የአቅም ማጎልበቻ ስልጠና በማግኘታችን ትልቅ የሆነ ኢምፓክት ማምጣት እንችላለን። በዚህ ስልጠና ማህበረሰባችን ላይ ወርደን መስራት ከቻለን ትልቅ የሆነ ለውጥንና
ሱስ ዙሪያ ላይ የተዘፈቁ ወጣቶችንም ወደዚህ ወደ ኖርማል የሆነው የዴይ ቱ ዴይ ላይፍ መመለስ እንችል የሚያስችል ትልቅ የሆነ ስልጠና ነው የተሰጠን። ያው ላይፍ ኢን አክሽን ኢትዮጵያን በጣም ላመሰግን ወዳለሁ። ይህንን የማህበረሰቡ ችግር ለመፍታት ደፋ ቀና በማለቱ በጣም ላመሰግን ወዳለሁ። እንደ አንድ ወጣት ወር ደግሞ ኮንሰርን ጄኔሬሽን በዚህ ጉዳይ ላይ ትልቅ የሆነ ኢምፓክት ለማምጣት ከዚህ በፊትም በተለያዩ መንገድ ስሞክር ነበርና አሁን ያንን ነገሬን የሚያበረታና የሚያጠነክር ትልቅ የሆነ የእውቀት ጋፕን መሙላት የሚችል ትልቅ የሆነ ስልጠና ነው ያገኘሁትና በጣም ደስ ብሎኛል። ከሃይማኖት አባቶች እነሱን አድርገን እና አንቲ ድራግ ክለብ የሚባለው እንደ ወረዳም ወይ እንደ ዞንም ካለ አንቲ ድራግ ክለቦችን ጨምረን 40 ሰው ይመለመላል። 40 ሰው ለሁለት ይከፈላል። ዴይ 1 ላይ 20 ሰው ይሰለጥናል። ዴይ 2 ላይ እንደዛውም 20 ሰው ይሰለጥናል። በመጀመሪያ ቀን የሰለጠነና ሁለተኛ ቀን የሰለጠነው ተመሳሳይ አይዲያ ነው ስልጠናው። ከነዛ 40 ሰዎች 25 ሰዎችን ተወስዳለ። 25 ሰዎች በላቭ ኢን አክሽን ወጪ ይሸፈናል። ለምሳሌ አሁን እነዚህ የስልጠና ማብቂያ ላይ ወይ አሁን ቀጣይ በመደረገው ማብቂያ ላይ ስቴሽነሪ እቃዎች የተለያዩ እቃዎችን እንረካከባለን ከነሱ ጋር። እነሱ ምን ያደርጋሉ? 25ቱ በየጊዜው እየተገናኙ ውይይት እያደረጉ 755 ሰዎች ላይ አዌርነስ ክሬት እናደርጋለን። እነዛ 755 ሰዎችን መለስን ማለት እነዚህ 755 ሰዎች በየአካባቢው ሲሄዱ ምን ያክል ብዙ ሰዎች ለተጽዕኖ እንደሚያደርጉ ታውቃለህ። ስለዚህ እነዚህ 755 ሰዎችን አይተን ይሄ ፕሮግራም ፓይሌት ነው፣ በቃ አጭር ጊዜች ነው መጣው። በዚህ ውጤት ስናይ ደግሞ ሰፋ ያለ ፕሮጀክት ይዘን እንመጣለን በሚለው ነው። አሁን እነዚህ ዛሬ ሰለጠኑ ቀጣይ ላይ የሚሰለጥኑትን ከዛ ውስጥ የሚመረጡ 5 ሰዎች ምን ያደርጋሉ? ለ755 ሰዎች አዌርነስ ክሬት ያደርጋሉ። ለአደገኛ መድኃኒቶች ሱስ በሚያስይዙ እጾች ላይ የተጠመደ ነው። በመሆኑም ከወጣቱ የሚፈለገውን አንደኛ ጤናማ ምርታማ ሆነው ለራሱ ለቤተሰብ፣ ለማህበረሰቡ፣ ለአካባቢው አጠቃላይ ለሀገሪቱ ማድረግ የሚገባውን እያደረገ ነው ወይ ብለን ስናይ አይደለም። ለምን በዚህ በኤድስ፣ በሱስ፣ በሲጃራ፣ በአልኮል፣ በጫት እና በሌሎች በመጠመዱ እዚህ ውስጥ ስላለ ከዚህ ከሱሰኝነት ለማውጣት ወጣቱ ምርታማ ጤናማ እንዲሆን ማድረግ ነው። እንግዲህ ይሄን አላማ ያደረገ ነው። ዋናው ዛሬው የዚህ ትሬኒንግም ሳይሆን ውይይት ዲያሎግ ነው።